በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10። ታላቁ ሰማዕት ቅዱስ መርቆሬዎስ በ225 ዓመተ ምህረት ከአረማውያን ቤተሰብ ተወለደ። አረማዊ የነበረው አባቱ ጎርዲያኖስ በእግዚአብሔር ቸርነትና በመላእክት ተራዳይነት ከሞት አፋፍ በመዳኑ ከአረማዊነት ወደ ክርስቲያንነት ሊለወጥ ችሏል። ይህ ተአምር ከተፈጸመለት በኋላ ቤተሰቡን ይዞ ወደ ቤተ ክርስቲያን በመሄድ ሁሉም ተጠመቁ። ከተጠመቁ በኋላ ጎርዲያኖስ ስም ተለውጦ ኖህ ተባለ። ባለቤቱም ኪቦቶስ ተባለች። ኪቦቶስ ቃሉ የግሪክ ሲሆን በአማርኛ መርከብ ማለት ነው። መርቆሬዎስ የትውልድ ስሙ ፒሉፓዴር ሲሆን ትርጉሙም ፍቅረ አብ ማለት ነው። ቤተሰቡ ከዕለተ ጥምቀታቸው ጀምሮ የእግዚአብሔርን ትእዛዝ በመጠበቅና ቃሉን በመስበክ ችግረኛን በመርዳት የክርስትናን ሕይወት ኖሩ። ልጃቸው ፒሉፓዴር በቃለ ወንጌል በመኮትኮቱ ከልጅነት ዕድሜው ጀምሮ በፍቅረ እግዚአብሔር ታነጸ። ፒሉፓዴር ዕድሜው 17 ዓመት ሲሆን በወቅቱ በሮም አምባገነን የነበረው የጦር ሰራዊት አባል ሆነ። በጀግንነቱ በብልሃቱና በቅልጥፍናው ተወዳዳሪ ስላልተገኘለት በአጭር ጊዜ ውስጥ የጦር መሪ ለመሆንና መርቆሬዎስ ለመባል በቃ። እንደ አኩሪ ወታደርነቱ በሃይማኖቱም መንፈሰ ጠንካራና እውነተኛ የክርስቶስ ወዳጅ ሆነ። ከ249 እስከ 251 ዓመተ ምህረት ሮምን ይገዙ በነበሩት ዳኪዮስና ቫሌሪያኖስ ዘመነ መንግስት በእነርሱ አገዛዝ ስር የሚተዳደር ማንኛውም ሰው ለጣዖት እንዲሰግድና መስዋዕት እንዲያቀርብ የሚያስገድድ አዋጅ አወጁ። ይህን አዋጅ የደገፈና የእነርሱን አምልኮት የተከተለ ሁሉ ከአነስተኛ ጀምሮ እስከ ከፍተኛ ስልጣን እንደሚሰጠው ማንኛውም ጥያቄው እንዲሟላለትና በአንጻሩም ይህን ሕግ የማይቀበል ለጣዖት የማይሰዋ በተለይም የክርስቲያን ቤተሰብ ከሆነ የሞት ቅጣት እንደሚፈረድበትና ይህም ክርስቲያኖችን ከገጸ ምድር ለማጥፋት ሰፊ ዕድል እንደሚሰጣቸው አሳወቁ። በእኛ ግምት ትክክል ነው ብለን ያመንበትን ይህን አዋጅ ያልደገፈ ለኑሯችን፣ ለስልጣናችን እንዲሁም ለመንግስታችን ጠባቂ ለሆኑት ለአባቶቻችን አማልክት ያልሰገደ ነፍሱንም ቢሆን መሰዋት ያለበት ካልሰዋ አንገቱ ለሰይፍ ይሰጣል። አለበለዚያም የዱር አራዊት ስጋውን እንዲበሉት ይደረጋል። ይህ አዋጅ እንደወጣ ከፍተኛ ባለስልጣኖች በአፋጣኝ በስራ ላይ ስለዋሉት በሮም የሚኖሩ ክርስቲያኖች ሁሉ ኑሯቸው በሰቀቀን የተሞላ ሆነ። በዚያው ዘመን በበርበሪያንና በሮማውያን መካከል ጦርነት ተነሳ። በጦርነቱ ምክንያት ዳኪዎስ ወደ ጦር ሜዳ ሲዘምት፣ ኡሊያኖስ ደግሞ መሃል አገርን ለመቆጣጠር ቀረ። በዚህ ጦርነት አሉ ከሚባሉት የጦር መሪዎች የመጀመሪያውን ቦታ የያዘው ፒሉፓዴር መርቆሬዎስ ነበር። መርቆሬዎስ በጦር ፍልሚያ ሳለ አንድ የሚያብረቀርቅ ልብስ የለበሰና ዙሪያውን በብርሃን የተከበበ ሰው ቅዱስ ገብርኤል በሰው አምሳል ሆኖ በራእይ ተገልጾ የኢየሱስ ክርስቶስ ባሪያ መርቆሬዎስ አትፍራ፣ ድል የመሆን ጥርጣሬ አይግባ፣ ልረዳህ ድልን ላጎናጽፍህም ተልኬያለሁና ይህንን ሰይፍ ከእጄ ላይ ውሰድ፣ በበርበያን ላይ ድል ተቀዳጅበት፣ በድል አድራጊነት በተመለስክ ጊዜ ግን እግዚአብሔር አምላክን አስብ አለው። መርቆሬዎስ አንድ ባለስልጣን ያነጋገረው ነበር የመሰለው። በእጁ ላይ ያለውን ሰይፍ ሲያይ ግን የእግዚአብሔር መንፈስ በእርሱ ላይ እንዳረፈና ብርታት እንደሰጠው ተረዳ። ሰይፉንም ይዞ ቀጥታ ወደ በርበሪያኑ አመራ። ንጉሡን ከነ አጃቢዎቹና ከነ ወታደሮቹ አንድ ሳያስቀር እንደ ሳር አጨዳቸው። በአጭር ጊዜ ውስጥ ሳይታወቀው
ብዛት ያላቸው በርበሪያን በመጨፍጨፉ ሰይፍ የያዘበት እጁ ዝሎ መታዘዝ አቃተው። በደም የራሰው ሰይፍም ከእጁ እየተሙለጨለጨ ያስቸግረው ጀመር። ጀግንነቱን ያዩ በርበሪያን ከፊቱ ለመቆም ስላልቻሉ ከሞት የተረፉት ሸሹ። ሮማውያኑም ድል አደረጉ። ስለ መርቆሬዎስ ጀግንነትና ድል አድራጊነት የሰማው ንጉሥ ዳክዬዎስ የክብር ሜዳሊያ ሸልሞ የጦር መሪ ያደረገው። በከበሩ ጌጣጌጦችና በገንዘብም አንበሸበሸው። መርቆሬዎስ ግን የዚህ ድል ባለቤት ያደረገውን እግዚአብሔርን እያመሰገነ ገንዘቡን ተቀብሎ ለጦር ሜዳ ጓደኞቹ አከፋፈለው። ከጦር ሜዳ ወደ ሮም እስኪገቡ ድረስ ዳክዬዎስ በየደረሰበት ወረዳ ታላቅ በዓል እያከበረ ደስታውን ሲገልጽ የ25 ዓመቱ ጀግና መርቆሬዎስም በድሉ ማግስት የስልጣን ባለቤት ሆነ። አንድ ምሽት መርቆሬዎስ ተኝቶ ሳለ ካሁን በፊት በራእይ የተናገረው የእግዚአብሔር መልአክ በሕልሙ እንዲህ አለው፣ እኔ በጦር ሜዳ ተገኝቼ ሰይፍ የሰጠውና በድል እንደምትመለስ ከድል በኋላም እግዚአብሔር አምላክን እንድታስብ የነገርኩ የእግዚአብሔር መልአክ ነኝ። አሁንም የነገስታት ገናናነት አያስጨንቅ። እግዚአብሔር እንዲህ ይላል፣ ስለ ስሜ ብዙ ስቃይ ያደርሱብሃል። ያን ስቃይ ከተወጣህ ግን በሰማያት የክብር ዘውድ ይጠብቅሃል። ምስክርነትህን እስክትፈጽም ድረስ አበረታሃለሁ። ትዕግስትና ትሕትናን ተላብሰህ የምታደርገው ተጋድሎ በዓለም ሲነገር ይኖራል። የእግዚአብሔርም ስም በአንተ ይከብራል አለው። ጀግናው መርቆሬዎስም እግዚአብሔር ላደረገለት ጥበቃ የተሰማው ደስታ ከፍተኛ ነበር። ይህም በልጅነቱ አባቱ ኖህ በኢየሱስ ክርስቶስ የጠነከረ እምነት ይኖርህ ይለው የነበረውን አስታወሰው። ራሱን ዝቅ አድርጎና አዋርዶ ኃጢአቱንና የነበረውን የእምነት ደካማነት በእግዚአብሔር ፊት ተናዘዘ። ለኔ ለኃጢአተኛው ወዮልኝ፣ መልካም ፍሬ ያልተገኘብኝ ዛፍ፣ ከእግዚአብሔር ቸርነት በስተቀር ምን መታመኛ ምንስ መጽናኛ አለኝ? አምላኬና ጌታዬ ጥበቃ አይለኝ። እስከ ሕይወቴ ፍጻሜ ድረስ ስለ ቅዱስ ስምህ ብለህ አጠንክረኝ። ስምህን ጠባቂ፣ መንግሥትህን ወራሽ ወታደር አድርገኝ። የክብርህን ግርማ የሚጎናጸፍ የተባረከ ነው። በስምህ እስከ ዘላለም በድል አድራጊነት የሚኖር የተባረከ ነው እያለ በመጸለይ ሙሉ ሌሊቱን አሳለፈ። ጸሎቱን እንደፈጸመ ሁለት የዳክዬዎስ መልእክተኞች ወደ እርሱ መጥተው ስለ ጦር ሰራዊታችን የምንወያይበት ጉዳይ ስላለ ቶሎ እንድትደርስ ተብለሃል አሉት። እርሱም ድካም ተሰምቶኛልና አልችልም በማለት ከይቅርታ ጋር መልሶ ላካቸው። ንጉሡ በዚህ ሰላሙን አጣ። በማግስቱ መልእክተኞቹን እንደገና ልኮ እንዲያመጡት አደረገ። በመጣ ጊዜም ንጉሡ ከተቀመጠበት ተነስቶ በራሱ በሌሎች ባለስልጣናት በመሳፍንቱና በእንግዶቹ ስም እንዲህ አለው፣ የነጻነት መስፍን፣ የሮም ጀግኖች አለቃ፣ የበርበሪያን ጌታ ውድ መርቆሬዎስ እንኳን ደህና መጣ። ይህንንና የመሳሰሉትን የመደለያ ቃላት አግርፎለት አርጤምስ ወደ ተባለው ጣዖት እንሂድና ለአምላካችን መስዋዕትን ሰዋ፣ ዕጣንም እንጠን። በእነርሱ ረዳትነት ባይሆን ኖሮ አሁን የተጎናጸፍነው ድል የኛም ባልሆነም ነበር አለው። ጀግናው መርቆሬዎስም ምንም መልስ አልሰጠም። በአካባቢው የነበረው ሰው ንጉሡን ተከትሎ ወደ አምልኮት ስፍራው ሲያመራ መርቆሬዎስ በዝግታ ከሕዝቡ ተለይቶ ተሰወረ። ቀና ነገር የማያስደስተው ሰይጣን ጥሩ የሥራ መስክ አገኘ። አጋጣሚውን በመጠቀም የመርቆሬዎስን በቦታው ለመገኘት ባስተዋለ በአንድ ሰው አድሮ ወሬውን አጣፍቶ ለንጉሡ ለመንገርና የቅናት ቁጭቱን ለመወጣት ፈለገ። ሄዶም በታላቁና በድል አድራጊው አምላካችን የተመረጡ የነገስታት ንጉሥ ሆይ በፊቱ እንድናገር ይፍቀዱልኝ።
የክቡርነቱ ቀኝ እጅ ሆነውና ከማንም በላይ ክብር ያጎናጸፉት ሰው መስዋዕት ለማቅረብ ፈቃደኛ አይደለም በማለት የተንኮል መረቡን ዘረጋ፣ መርዙንም ረጨ። ንጉሱም ይህ ሰው ማን ይሆን ሲለው ትናንትናና ከትናንት ወዲያ ሲያሞግሱትና ሲያወድሱት የነበረውና የሮም ጦር ሰራዊት መሪ አድርገው የሾሙት መርቆሬዎስ ነው። ስተቱ በአምላካችን አለማመኑ ብቻ ሳይሆን ሌሎችንም በማስተባበር አሳድሟል። በዚህ እርግጠኛ መሆን ከፈለጉ እርሱን ጠርተው ያነጋግሩትና እኔ ያልኩት እውነት ወይም ሐሰት መሆኑን ያረጋግጡ አለው። ለመርቆሬዎስ ከፍተኛ ክብርና ፍቅር የነበረው ንጉስ የሰማውን ማመን አልፈለገም። ይልቅስ ባለ ወሬውን በመገሰጽ ለመሆኑ በመሐከላችሁ ምን አይነት ቅራኔ ቢፈጠር ነው እንዲህ አይነት ክስ የምታቀርብበት? ከአንተ የመጣውን ማንኛውንም ቃል አምኜ አልቀበልም። ካሁን በኋላ እርሱን በሚመለከት ምንም አይነት ወቀሳ በማንም ፊት እንድታቀርብ አልፈቅድም። አፍህን ይዘህ ተቀመጥ። ሁኔታውን አጣርቼ የተናገርከው ሁሉ ከቅናት የመነጨ ከሆነ ይህ ነው የማይባል ቅጣት ይደርስብሃል። የተናገርከው እውነት ከሆነ ግን በአምላካችን ትባረካለህ፣ ከእኔም ስልጣን ታገኛለህ አለው። ይህንም ለማጣራት መርቆሬዎስን አስጠርቶ አነጋገረው። በጦር ሜዳ ድል ያጎናጸፉን አማልክት ክድሃል ሲባል የሰማሁት እውነት ነው? ጥበብና የአእምሮ ልቀት ቢኖርህም ለትልቅ ስልጣን ያበቃው እኔ አይደለሁምን? ይህን የመሰለ መልካም ግንኙነታችንን ለምን ወደ መረረ ጥላቻ ትለውጠዋለህ ብሎ ጠየቀው። በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ በሰማያት ባለው አባቴ ፊት እክደዋለሁ የሚለውን ቃለ ወንጌል በገድል ለመፈጸም እውነተኛው የእግዚአብሔር ወታደር ጀግናው መርቆሬዎስ ያለ ፍርሃት በአክብሮትና በትህትና የሚከተለውን መለሰ። ክቡርነቱ፣ ምንም እንኳ ከጦር ሜዳ በድል አድራጊነት ብመለስም የነበረኝ ኃይል ግን ከኔ አይደለም፣ ከእግዚአብሔር የተሰጠኝ ብርታት እንጂ። ራቁቴን ከናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ ካለ በኋላ የወርቅ ቀበቶን ፈቶ የደንብ ልብሱን አውልቆ ከነገስታቱ እግር ስር በማስቀመጥ እኔ ክርስቲያን ነኝ፣ ሁላችሁም ስሙ፣ እኔ ክርስቲያን ነኝ በማለት ጮሆ ተናገረ። እስካሁን የሸለማችሁኝ ሜዳሊያና ክብር ያውላችሁ፣ ውሰዱት። ከምድራዊ ነገሮች ጋር በስብሶ የሚቀር ነውና አያስፈልገኝም አለ። እርቃኑንም ቆሞ ሲያዩት በድንጋጤም በአድናቆትም የሁሉም አትኩሮት ወደ እርሱ ሆነ። ውበቱን፣ ጥንካሬውን፣ ድፍረቱን ሲያስተውሉት የእግዚአብሔርን ግርማ ሞገስ እንደተላበሰ አያጠራጥርም። ዳኬዎስ የያዘው ድንጋጤ ሲለቀው አይኑን ከመርቆሬዎስ ላይ ሳይነቅል የማባበያ ቃሎችን መደርደር ጀመረ። መርቆሬዎስን የመሰለ ታላቅ ጀግና ላለማጣት ብዙ ጣረ። እርሱ ግን የቃላት ድርደራ አያስፈልገኝም፣ ጊዜያዊ ደስታም አይማርከኝም፣ አለቃዬ ጌታዬ ኢየሱስ ክርስቶስን ከማምለክ ወደ ኋላ አልልም፣ በእርሱ ፈቃድ እስከ ለተሞቴ ድረስ አገለግለዋለሁ ብሎ መለሰ። ንጉሱ በሰማው መልስ በመናደድ ክብር ለማይወድለት ሰው ቅሌቱን አቅምሱት፣ እስር ቤት አስገቡትና ትንሽ ቀን ይቆይ አለ። መርቆሬዎስ ግን ወደ እስር ቤት ሲወሰድ ደስታ እንጂ መከፋት አይታይበትም ነበር። በእስር ቤት ሆኖ በሚጸልይበት ጊዜ የጌታ መልአክ መጥቶ አበረታው። ደስ ይበልህ መርቆሬዎስ፣ የእነዚህ ጨካኞች ቅጣት አያስፈራ፣ ከማንኛውም ወንጀል ያድነኛል ብለህ በሰው ፊት የመሰከርክለትን መድኃኔ ዓለም ክርስቶስን አስብ። መልአኩ
ይህን ብሎት ከሄደ በኋላ መርቆሬዎስ አዲስ ብርታትና ጥንካሬ ተሰማው። በማግስቱ ንጉሥ መርቆሬዎስን አስጠርቶ አንዴ በሽንገላ አንዴ በማስፈራራት ሊያሳምነው ሞከረ። ሙከራው ግን ውጤት አልባ ነበር። ቅዱስ መርቆሬዎስ ማንኛውም ከናንተ የሚደርስብኝ ቅጣትና የሞት ፍርድ አያስፈራኝም፣ ኃይልህ በስጋዬ ላይ ነውና አገልጋዮች ስጋዬን እንደፈለጉ ያድርጉት አለው። ተስፋ ያልቆረጠው ንጉሥ አሁንም ሙከራውን ቀጠለ። ይልቅስ ሂድና ለጣዖታችን ዕጣን አቅርብ፣ በሕይወትም ትኖራለህ፣ እኔም በመንግስቴ እንደራሴ አድርጌ ሾምሃለሁ። መርቆሬዎስም የአንተ ጣዖታት ንጉሥ ዳዊት በመዝሙሩ የአሕዛብ ጣዖቶች የወርቅና የብር የሰው እጅ ሥራ ናቸው፣ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም፣ የሚያምኑባቸውም ሁሉ እንደነርሱ ይሆኑ ሲል የተናገረባቸው ነው አለው። አሁንም ጆሮ ዳባ ልበስ ያለው ንጉሥ መርቆሬዎስ ምን ያህል እንደምወድ ታውቃለህ፣ የታገስኩም ለዚሁ ነው። አሁንም ቢሆን ልመናዬን አላቆምም፣ ለጣዖታችን በማጠን ነፍስህን አድን አለው። መርቆሬዎስ ድፍረት በተሞላው አነጋገር በእግዚአብሔር ስም መገረፍ ለኔ ታላቅ ክብር ነው፣ የሸለማችሁኝንና ያለበሳችሁኝን ጠፊና በስባሽ የሆነ ልብስ በፈቃዴ አውልቄ ጥያለሁ። እንደ ክርስቲያንነቴ የምመኘው ነገር የሰማዩን መንግስት ወራሽ ለመሆን ብቻ ነው። ንጉሥ ሆይ ማንኛውንም ምክር አልቀበልምና ጊዜህንና ኃይልህን አታባክን። ምንም አይነት ጥያቄም አትጠይቀኝ። ለመገረፍና ለመሰቃየት ብቻ ሳይሆን ስለ ቅዱስ ስሙ ለመሞትም ዝግጁ ነኝና ማድረግ የምትፈልገውን ሁሉ ያለ ምንም ማወላወል ፈጽም አለው። የቅዱስ መርቆሬዎስ በረከቱ ይደርብን። ክፍል 2 ይቀጥላል። ክፍል 2ን ያድምጡ።